Ay marami, 1/4 pa lang daw. düşman da düşman. Zaman kocay. ዜናዎችን ከፊታችሁ ከሆነ ወይም ማህበራዊ ሚዲያዎችን ባለፉት 24 ሰዓታት ውስጥ ከተመለከታችሁ አንድ ነገር ብቻ ነው የምታዩት። ፍርሃት፣ ሽብር፣ የዓለም ሶስተኛው ጦርነት ተጀመረ ወይ የሚል የድንጋጤ ጥያቄ። አሜሪካና እስራኤል በኢራን ላይ የከፈቱት የተቀናጀ ጥቃት እና ኢራን የምትመልሰው የአጸፋ ምት ዓለምን ትንፋሽ አሳጥቷታል። ሰዎች ካርታዎችን እየሳሉ ቀስቶችን እያመላከቱ ይህማ የዓለም መጨረሻ ነው እያሉ ይገኛሉ። ነገር ግን ለአንድ አፍታ ቆም እንድትሉ ጠይቃችኋለሁ። እባካችሁ ተረጋጉ። ይህ አሁን በአይናችን ፊት በቴሌቪዥን መስኮት የምናየው ጦርነትና የፖለቲካ ትርምስ ዛሬ በድንገት የተፈጠረ ወይም የፖለቲከኞች ዕለተ ዕለት ውሳኔ ውጤት ብቻ ይመስላችኋል? ታዲያ ይህ እንዴት ሊሆን ቻለ? እውነታው ግን ከዚህ የራቀ ነው። አሁን የምናየው እያንዳንዱ የሚሳኤል ተኩስ፣ እያንዳንዱ የጦር አውሮፕላን በረራ እና እያንዳንዱ የጂኦፖለቲካ ውሳኔ ከ2600 ዓመታት በፊት አስቀድሞ ተጽፎ ያለቀ ስክሪፕት ነው። አዎ በትክክል ሰምታችኋል። የዚህ ጦርነት ዕጣ ፈንታ መነሻውም ሆነ መድረሻው ጥንታዊ በሆኑት የመጽሐፍ ቅዱስ የትንቢት መጽሐፍት ውስጥ በተለይም በዳንኤል፣ በኤርምያስና በሕዝቅኤል መጽሐፍት ውስጥ በግልጽ ተቀምጧል። ሰላም ውድ የዘይገርም ቻናል ተመልካቾች፣ ዛሬ ከፖለቲካ ትንታኔዎቻችን ወጣ ብለን መጽሐፍት እናገላብጣለን። በተለይም በክርስቲያኖች መጽሐፍ በመጽሐፍ ቅዱስ ላይ የተቀመጡ የብሉይ ኪዳን ትንቢቶችን እንመረምራለን። ስለዚህ ይህ ቪዲዮ በክርስቲያኖች ዘንድ የተነገሩ ትንቢቶችን ብቻ ይዳስሳል እንጂ ሌሎች እምነቶች ምን ይላሉ የሚለውን አይፈትሽም። መታወቅ ያለበት ግን ይሄ ዘይገርም ቻናል ሃይማኖታዊ ጽንፍ የለውም። ቪዲዮውን እስከ መጨረሻው ከተመለከታችሁት ከዚህ ቀደም ሰምታችሁት የማታውቁትን ዋና ዋና የዓለም ሚዲያዎች ሊነግሯችሁ የማይችሉትን ከካሜራ ጀርባ ያለውን አስፈሪውንና መለኮታዊውን ሚስጥር ትገነዘባላችሁ። ይህን ቪዲዮ አይታችሁ ሲጨርሱ ዜናዎችን የምታዩበት መነጽር ሙሉ በሙሉ ይቀየራል። ዝግጁ ናችሁ? እንግዲያውስ ወደ ጥንታዊው የትንቢት ዓለም አብረን እንጓዝ። ወደ መጽሐፈ ዳንኤል ከመሄዳችን በፊት አንድ ማንም ትኩረት ያልሰጠውን ነገር ግን አሁን ለሚሆነው ነገር ቁልፍ የሆነውን ትንቢት ላሳያችሁ። የዛሬ 2600 ዓመት በፊት አንድ ኤርምያስ የተባለ የእግዚአብሔር ነቢይ በመጽሐፉ በምዕራፍ 49 ላይ አንድ አስገራሚ ትንቢት ተናገረ። ትንቢቱ የተነገረው ስለ ኤላም ነበር። ኤላም ማን ናት? ካርታውን መለስ ብለን ስንመረምር ኤላም ማለት የጥንቷ ፋርስ፣ የዛሬዋ ዘመናዊቷ ኢራን ደቡብ ምዕራባዊ ግዛት ናት። በትክክል አሁን የኢራን የኒውክሌር ማብለያ የሚገኝበት እና እስራኤልና አሜሪካ ኢላማ ያደረጉት ስፍራ። ይህ በአጋጣሚ የሆነ ይመስላችኋል? ኤርምያስ ምዕራፍ 49 ቁጥር 35 ላይ እግዚአብሔር እንዲህ ይላል፣ የኃይላቸውን መመኪያ የኤላምን ቀስት አሰብላለሁ። በጥንት ዘመን የኤላም ወይም የፋርስ ጦርኖች በዓለም ላይ እጅግ ታዋቂ የሆኑበት በቀስተኝነታቸው ነበር። ቀስታቸው የኃይላቸው የቁራታቸውና የብሔራዊ ማንነታቸው መገለጫ ነበር። ታዲያ በ21ኛው ክፍለ ዘመን በ2018 ዓመተ ምህረት የኢራን ቀስት ምንድን ነው? የኢራን ኃይል መመኪያ ምንድን ነው? አዎ በትክክል ገምታችኋል። የባሊስቲክ ሚሳኤል ፕሮግራሟና የኒውክሌር ማዕነሶቿ ናቸው። ነገር ግን ትንቢቱ በዚህ አበቃም። ቀጥሎ ያለው ቁጥር 36 በይልጥ አስደንጋጭ ነው። ከአራቱም የሰማይ ማዕዘናት አራቱን ነፋሳት በኤላም ላይ አምጥቼ ወደ እነዚህ ነፋሳት ሁሉ እበትናቸዋለሁ፣ የኤላምም ስደተኞች የማይደርሱበት ሕዝብ አይኖርም። ታዲያ ይህ እንዴት ሊሆን ቻለ? ይህ ቃል ቀድሞውኑ መፈጸም ጀምሯል። በ1979 በኢራን የተካሄደው እስላማዊ አብዮት ተከትሎ በሚሊዮን የሚቆጠሩ ኢራናውያን ከሀገራቸው ተሰደዋል። ዛሬ በዓለም ላይ የኢራን ስደተኞች የሌሉበት አህጉር የለም። አሜሪካ፣ አውሮፓ፣ አውስትራሊያ፣ ኤስያ ቃል በቃል ወደ አራቱም የዓለም ማዕዘናት ተበትነዋል። መጽሐፍ ቅዱስ አስቀድሞ የተናገረው ታሪክ በዓይናችን ፊት ሲፈጸም እያየን ነው። አሁን ወደ ሚስጥሩ ጥልቀት እንገባለን። ትኩረታችሁን ስጡኝ። የኤርምያስ ትንቢት ምዕራፍ 49 ቁጥር 38 ላይ አንድ እጅግ እንቆቅልሽ የሆነ ቃል እናነባለን። ዙፋኔን በኤላም አደርጋለሁ፣ ንጉሡንምና መኳንንቱንም ከዚያ አጠፋለሁ ይላል እግዚአብሔር። ምን ማለት ነው? እግዚአብሔር ዙፋኑን በእስላማዊቷ ሪፐብሊክ ኢራን ውስጥ ያደርጋል?
አዎ ዙፋኔን አደርጋለሁ ማለት መንፈሳዊ መነቃቃትና አገዛዙን በዚያ ስፍራ ይመሰርታል ማለት ነው። ዜናዎች የማይነግሯችሁ ትልቁ ሚስጥር ይህ ነው። በአሁኑ ሰዓት በዓለም ላይ እጅግ በፍጥነት እያደገች ያለችው የክርስቲያን ቤተክርስቲያን የምትገኘው በየት ሀገር ነው ብላችሁ ታስባላችሁ? አሜሪካ? አፍሪካ? አይደለም፣ በኢራን ውስጥ ነው። በከፍተኛ ስደትና መከራ ውስጥ ከ1 እስከ 3 ሚሊዮን የሚገመቱ ኢራናውያን በድብቅ ክርስቶስን ተቀብለዋል። ከቅርብ ጊዜ ወዲህ ወደ ኦርቶዶክስ ቤተክርስቲያን የሚመለሰው ኢራናዊ ቁጥር ቀላል የሚባል አይደለም። እግዚአብሔር ቃል በቃል ዙፋኑን በኤላም ላይ እያደረገ ነው። ግን የትንቢቱ ሁለተኛ ክፍልስ ንጉሱንና መኳንንቱንም ከዚያ አጠፋለሁ ይላል። በአሁኑ የፖለቲካ ቀውስ ውስጥ የኢራን ጠቅላይ መሪና ጦር መኮንኖቿ መደበቂያ አጥተዋል። የአሜሪካና የእስራኤል ጥቃት ዋና ዓላማ የኢራኑን አገዛዝ ሥርዓት መቀየር ነው። መጽሐፍ ቅዱስ ይህ አገዛዝ እንደሚወድቅ መኳንንቶቿም እንደሚጠፉ ከዘመናት በፊት ጽፎታል። አሁን የምናየው የቦምብ ድምፅ የእግዚአብሔር የፍርድ መዶሻ ድምፅ ነው። አሁን ወደ መጽሐፈ ዳንኤል ምዕራፍ 8 እንሸጋገር። ብዙ የትንቢት ተናዮች ይህን ጦርነት ከዳንኤል ምዕራፍ 8 ጋር ያያይዙታል። ዳንኤል በራእዩ 2 ቀንዶች ያሉትን አውራ በግ ተመለከተ። ይህ አውራ በግ ማንን ይወክላል? መጽሐፍ ቅዱስ ራሱ ይተረጉመዋል። ያየኸው አውራ በግ የሜዶንና የፋርስ ነገሥታት ናቸው፣ ማለትም የዛሬዋ ኢራን። ከዚያም አንድ አውራ ፍየል ከምዕራብ መጥቶ ይህንን አውራ በግ መጥቶ ሰበረው። ብዙ ሰዎች አውራ ፍየሉ አሜሪካ ናት ብለው ያስባሉ። ነገር ግን ታሪክን ስንመረምር አውራ ፍየሉ በጥንታዊው ዘመን የታላቁ እስክንድር ግሪክ ግዛት ነበር። ታዲያ የዛሬው ትርጉሙ ምንድን ነው? እንደ ትንቢት አዋቂዎች ገለጻ የዳንኤል ምዕራፍ 8 እና 11 ትንቢት ገና ሙሉ በሙሉ አልተጨነቀም። በዳንኤል ምዕራፍ 11 ቁጥር 2 ላይ በፋርስ 4 ነገሥታት እንደሚነሱ ይናገራል። ከ1979 የኢራን አብዮት ወዲህ ኢራን 2 ጠቅላይ መሪዎችን አይታለች። የዛሬው አገዛዝ ከወደቀ ሌሎች መሪዎች ሊነሱ ይችላሉ። ግን ከሁሉም በላይ አእምሮን የሚያንቀጠቅጥ ሌላ ሚስጥር አለ። ይህ ጥቃት የተጀመረበትን ቀን ልብ ብላችሁ አስተውላችኋል? ጥቃቱ የተፈጸመው በየካቲት ወር መጨረሻ አይሁዱ ፑሪም የተባለውን ታላቅ በዓል በሚያከብሩበት ዋሽኛ ነበር። ይህ አጋጣሚ ሆኖ ይመስላችኋል? ቪዲዮውን እስከ መጨረሻው ከተመለከታችሁት ይህ አጋጣሚ እንዳልሆነ ትረዳላችሁ። ፑሪም ምንድን ነው? መጽሐፈ አስቴርን አስታውሱ። ከህያወታት በፊት በጥንቴዋ ፋርስ ግዛት ሃማን የተባለ ክፉ ባለስልጣን በመላው ዓለም ላይ ያሉትን አይሁዶች በአንድ ቀን ለማጥፋት አዋጅ አውጥቶ ነበር። ነገር ግን እግዚአብሔር በአስቴር አማካኝነት አይሁዶችን ታደጋቸው። ፋርስ እስራኤልን ለማጥፋት ያወጣቸው አዋጅ በራሷ ላይ ተመለሰ። ዛሬስ ከ47 ዓመታት በላይ የኢራን መሪዎች ሞት ለእስራኤል፣ እስራኤልን ከካርታው ላይ እናጠፋለን እያሉ ሲዝቱ ኖረዋል። ልክ እንደ ጥንቴው ሃማን። ነገር ግን ልክ እንደ ጥንቴው ዘመን በፑሪም በዓል ሰሞን እስራኤልና አጋሮቿ የኢራንን የጦር መሳሪያ ማከረሚያና የኑክሌር ጣቢያዎቿን አመድ እያደረጉት ነበር ይገኙ። ይህ የዘመናችን ፑሪም ታሪክ ነው። የነገሥታት ንጉሥ ታሪክን እየደገመ ነው። ታዲያ ይህ የአሜሪካና የእስራኤል ጥቃት የኢራንን መጨረሻ ያመጣል ማለት ነው? ኢራን ሙሉ በሙሉ ትጠፋለች? መልሱ አጭርና አስደንጋጭ ነው። አትጠፋም። እንዴት? የሕዝቅኤል ትንቢት ምዕራፍ 38ን መመልከት አለብን። መጽሐፍ ቅዱስ ስለ መጨረሻው ዘመን እጅግ አስፈሪ ጦርነት ይናገራል፣ የጎግና ማጎግ ጦርነት። በዚህ ትንቢት መሠረት በመጨረሻዎቹ ቀናት ከሩቅ ሰሜን የሆነች ኃያል ሀገር ከተለያዩ ሀገራት ጋር ጥምረት ፈጥራ እስራኤልን ትወራለች። በዚህ ጥምረት ውስጥ ስማቸው ከተጠቀሱት ሀገራት መካከል ፋርስ፣ ኢትዮጵያ እና ፉጥ ይገኙበታል። አስተውሉ፣ ፋርስ ወይንም ኢራን በመጨረሻው የዓለም ጦርነት ውስጥ ዋና ተዋዋናይ ናት። ይህ ማለት አሁን የምናየው ጦርነት እና የአገዛዝ ለውጥ ኢራንን ሙሉ በሙሉ አያጠፋትም። ይልቁንም ወደፊት ለሚሆነው ለታላቁ የሕዝቅኤል 38 ጥምረት እያዘጋጃት ነው ማለት ነው። አሁን የሚደረገው ጦርነት ትርሙስ መድረኩን የማመቻቸት ሥራ ነው። አሁን የምናየው ጦርነት ማብቂያ ሳይሆን የታላቁና የመጨረሻው ፍልሚያ መጀመሪያ ነው። እግዚአብሔር የዓለምን ጂኦፖለቲካዊ ካርታ እንደ ቼስ ጠረጴዛ እያንቀሳቀሰው ነው። አሜሪካ፣ እስራኤል፣ ኢራን፣ ሩሲያ ሁሉም ሳያውቁት የትንቢቱን ስክሪፕት ነው እየተወኑ ያሉት። ይህን ሁሉ ስንሰማ ልባችን ሊሸበር ይችላል። ዓለም ወዴት እየሄደች ነው ብለን ልንጨነቅ እንችላለን። ነገር ግን ቪዲዮውን እስከ መጨረሻው ከተመለከታችሁት አንድ ትልቅ እውነት ይዛችሁ እንድትሄዱ እፈልጋለሁ። መጽሐፍ ቅዱስ እነዚህን ትንቢቶች ያስቀመጠው እኛን ለማስፈራራት አይደለም። ይልቁንም የዓለም ታሪክ መሪ በሌለው መርከብ ላይ እንዳልሆነ እና እግዚአብሔር በዙፋኑ ላይ ሆኖ ሁሉንም ነገር እንደሚቆጣጠር ነው እንድናውቅ ነው። የኤርምያስ 49 ትንቢት መጨረሻ በጨለማ አያበቃም። ቁጥር 39 ላይ ነገር ግን በኋለኛው ዘመን የኤላምን ምርኮን እመልሳለሁ ይላል እግዚአብሔር የሚል አስደናቂ ተስፋ ተሰጥቷል። በእነዚህ የመጨረሻ ቀናት በጦርነትና በመከራ ውስጥ እንኳን እግዚአብሔር ለኢራን ሕዝብ እንዲሁም ለዓለም ሁሉ የምህረት በሩን ከፍቷል።
ታዲያ እኛ በዚህ ዘመን ያለን ሰዎች ምን ማድረግ አለብን? የዓለም ታሪክ ወደ መጨረሻው ምዕራፍ እየተገሰገሰ መሆኑን ተገንዝበን ሕይወታችንንና መንፈሳዊ ጉዞአችንን መመርመር ይኖርብናል። ይህ ትንቢታዊ ትረካ ምን ስሜት ፈጠረባችሁ? በዘመናችን እየሆነ ያለው ነገር ከጥንቱ የመጽሐፍ ቅዱስ ትንቢት ጋር ያለው መገጣጠም አላስገረማችሁም? ሐሳባችሁን ከታች ባለው የኮሜንት መስጫ ላይ ጻፉልኝ። የዓለም ታሪክ ወደ አጓቢው መደማመኛ እየተጓዘ ነው። ይህን እውነት ሌሎችም እንዲያውቁት ቪዲዮውን ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትዘንጉ። በሚቀጥለው እጅግ አጓቢ ቪዲዮ እስከምንገናኝ ሰላም ሁኑ።